ቃሉን ስበክ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የአገልጋዮች ስልጠና በተሳካ ሁኔታ መጠናቀቁ ተገለጸ። ሐሙስ የካቲት 26 እና አርብ 27 2018 ዓ.ም በ22 ሙሉ ወንጌል አጥቢያ ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ቃሉን ስበክ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 በሚል መሪ ቃል የአገልጋዮች ስልጠና ሲካሄድ ከ103 አጥቢያዎች የተወጣጡ 310 የሙሉ ጊዜ አገልጋዮች፣ አስተማሪዎች፣ ሰባኪዎች፣ ነቢያት፣ መጋቢዎች ተገኝተዋል። የቤተ እምነቱ ፕሬዝዳንት የሆኑት መጋቢ ላኮ ጳዳሶ የተገኙ ሲሆን ለጉባኤው ሰላምታ አቅርበዋል። በመቀጠል ለአገልጋዮች የተዘጋጀውን ስልጠና በማበረታታት የጥሞና ጊዜ በመውሰድ ሕይወትንና አገልግሎትን መፈተሽ መልካም ሲሆን ለቀጣይ አገልግሎታችን መልካም መነሳሳትን ይፈጥርልናል ሲሉ ገልጸዋል። የካቲት 30 እስከ ሚያዝያ 2 ያለውን ሀገር አቀፍ የጾምና ጸሎት ጥሪ ሁሉም ምዕመንና አገልጋይ በአምላኩ በእግዚአብሔር ፊት እንዲያሳልፍ አጽንኦት በመስጠት አሳስበዋል። የክልሉ ፕሬዝዳንት የሆኑት መጋቢ ፋሲል ተክሉ ለአገልጋዮች የእንኳን ደህና መጣችሁ ንግግር አድርገዋል። ስልጠናውን ዶክተር ዘለለው አርጋው የስነ ስብከት ዘዴ በተለይም የገላጭ ስብከት ላይ ትኩረት በማድረግ በጠዋትና በከሰዓት ጊዜ ስልጠናውን ሰጥተዋል። የጌታ መንፈስ በእኔ ላይ ነው። የጥሩ ሰባኪ ለመሆን ምን ይፈልጋል ማለት ነው? ምን ይፈልጋል? መንፈስ ነው አስፈላጊ እንጂ እኛ እንደ ጴንጤቆስጣውያን ኢግኖር አድርገን መንፈስ ሁሉ ቴክኒክ ብቻ ይሄ ለምን ሰባኪዎች ሞቲቬሽናል ስፒከሮች፣ ሰባኪዎች መልእክተኞች ናቸው። በእግዚአብሔር መንፈስ የሚነዱ መልእክተኞች ናቸው። አዋጅ ነጋሪ ናቸው። የእግዚአብሔርን መንግስት የሚያወጁ ናቸው እንጂ ዝም ብሎ ማህበራዊ አንቂዎች አሉ። አሁን እንደዛ እየተተካ ስለሆነ መላሰኛ ሁሉ መድረክ ላይ እየወጣ ስለሆነ ጥንቃቄ ይሄ መልእክተኞች ናቸው። መልእክተኞች ናቸው። የጌታ መንፈስ በእኔ ላይ ነው። ለምን በአንተ ላይ ሆነ? ለድሆች ወንጌልን ሰብክ ኢቫንጌሊት ሱ አረገ ለድሆች። የክልሉ ፕሬዝዳንት የሆኑት መጋቢ ፋሲል ተክሉ እንደገለጹት አገልጋዮች ወደ ጥሪያችን በመመለስ የእግዚአብሔርን ቃል በመንፈስ ቅዱስ ኃይል ማስተማርና መስበክ ይኖርብናል ሲሉ ገልጸዋል። እግዚአብሔር ቢፈቅድ እንግዲህ የሙሉ ጊዜ አገልጋዮችን ከ103 ከሚሆኑ አጥቢያዎች በዚህ ቦታ ተገኝተዋል። ቁጥራቸው ወደ 310 አካባቢ ይደርሳል። የዛሬው እንግዲህ ግማሹን ክፍለ ጊዜ በጥሩ ሁኔታ አጠናቀናል። ከሰዓት ደግሞ እንደዚሁ አንድ ሴሽን ይቀረናል። የዚህ ፕሮግራም ዋናው ዓላማ ወደ ጥሪያችን እንመለስ የሚል ነው። የሙሉ ጊዜ አገልጋዮች እንግዲህ በልዩ ጥሪ ሐዋርያት፣ ነቢያት፣ አስተማሪዎች፣ እረኞች፣ አስተማሪዎችና ወንጌላውያንን ለቤተክርስቲያን ሰጠ ጠራ ይላልና እያንዳንዱ የተጠራበት የራሱ ዓላማ ቢኖረው ዋናው ጥሪያችን ግን የእግዚአብሔርን ቃል በመንፈስ ቅዱስ ኃይል መስበክና ማስተማር ነው። የቤተክርስቲያንም ደግሞ ተልእኮ ደግሞ ያ ነው። ስለዚህ ቃሉን በዋናነት እናንሳ በሚል መሪ ጥቅስ ነው፣ መሪ ሀሳብ ነው። ይሄንን ሴሚናር የጀመርነው ሁለት የመጽሐፍ ቅዱስ ክፍሎችን ይዘን ነው። አንደኛው ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተኑ ራስህን ለእግዚአብሔር ልታቀርብ ትጋ የሚለውን ሀሳብ ይዘን ነው። ከላይ ስለ አንዳንድ ፍልስፍናዎች ይናገራል። ከንቱ ስለሆኑ ምናልባት ለዓለም የሚመች የሚመስል ነገር ሊሆን ይችላል። በእኛም ባለንበት ዘመን ሰዎችን የሚያስደንቅ ሰዎችን የሚያስገርም ብዙ ንግግር አለና እሱ በተለይ ከአገልግሎታችን ጋር በተገናኘ ከንቱ እንደሆነ ዋናው የአገልግሎታችን ዋናው ዓላማ ሰዎችን ኢንተርቴን የማድረግ ሰዎችን የማስደነቅ ሳይሆን የእግዚአብሔርን ቃል የእግዚአብሔርን እውነት በመንፈስ ቅዱስ ኃይል ለሰዎች ማድረስ ነው እና ሁለተኛ መጽሐፍ ቅዱስ ክፍላችን ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ነው። ቃሉን ስበክ የሚል እና በጊዜውም ደግሞ አለጊዜው ይላል እና የእግዚአብሔር ቃል ለሁሉም ጊዜ የሚሆን ነው። ስለዚህ የዛሬው ዓላማችን ምንድነው? እንዴት ነው መጽሐፍ ቅዱሳችንን አጥንተን እንዴት ነው በስብከት መልክ አዘጋጅተን እንዴት ነው ለሰዎች ደግሞ ማድረስ የምንችለው የሚለውን ነገር ነው እየተማርን ያለነው። በዋናነት ሶስት አይነት የስብከት ዘዴዎች ቢኖሩ ገላጭ ስብከት የሚለው
በጣም ተመራጭ ስለሆነ በገላይ ስብከት ውስጥ ያለው መርሆች ያሉትን ፕሪንሲፕሎች እሱን እየተማርን ነው ያለ ነው። ትልቁ ነገር እነኚህ ፕሪንሲፕሎች ስለተማርን አዲስ ነገር እናመጣለን ማለት ሳይሆን ከጸሎት ጋር በመንፈስ ቅዱስ በመደገፍ ህዝባችንን ማገልገል አለብን እና ወደ ቀደሙ ወደ ተጠራንበት ወደ ዋናው ጥሪያችን እንመለስ የሚለውና በጣም እግዚአብሔር መልካም ጊዜ ሰጥቶናል። ይህንን ነገር ከጸሎት ጋር ከአምልኮ ጋር እያደረግን ያለ ነው። ምናልባት እዚህ ጉባኤ ውስጥ ደግሞ ያልተገኙ የአብያተ ክርስቲያናት አገልጋዮችም ለነሱ የምናስተላልፈው መልእክት ምንድነው? እንግዲህ የእግዚአብሔር ቤት የእግዚአብሔር ቤት ነው። አንድ ቤት ነው ያለው። በያለንበት ቦታ የእግዚአብሔርን ቃል በተገቢው ሁኔታ እግዚአብሔር በሚፈልገው ወይንም ደግሞ በታዘዝነው ልክና መጠን የእግዚአብሔርን ቃል እንድናስተላልፍ ይሄንን ነገር በጣም አደራ ማለት እንፈልጋለን። ለዛ በጣም ዝግጅት ያስፈልጋል። መጸለይ ያስፈልጋል፣ መጾም ያስፈልጋል። የእግዚአብሔርን ቃል ዛሬ እንደተማነው ደጋግመን ማንበብ፣ ከዛ ውስጥ ያሉትን መርሆችን ማውጣት ያስፈልጋል። ሌላ ነገር በእግዚአብሔር ቃል ውስጥ መጨመር እንደሌለበት የእግዚአብሔር ቃል ብቻውን የሚያድንና የሚፈውስ እንደሆነ እሱን እየተማርን ያለ ነው። እንግዲህ እናንተም በያላችሁበት በጸሎታችሁ አግዙን። እግዚአብሔር ይባርካችሁ። እግዚአብሔር ቤተክርስቲያኖቻችንን ይባርክ፣ ህዝባችንን ይባርክ፣ ምድራችንን ይባርክ። ተባረኩልኝ። ስሜ ዘለለው አርጋው ነው የሚባለው። ስራዬ ወይም ደግሞ ኃላፊነቴ በመጽሐፍ ቅዱስ ኮሌጅ ውስጥ ነው። አስተማሪ ነኝ፣ መምህር ነኝ። ከማስተምራቸውም ተማሪዎች መካከል እንግዲህ እንደ ዛሬዎቹ አይነት የሙሉ ጊዜ አገልጋዮች ይገኙባቸዋል። እንግዲህ የዛሬው ስልጠና ይሄ የገላጭ ስብከት አዘገጃጀትና አቀራረብ ነው። ይህ በጣም አስፈላጊ ስልጠና ነው ብዬ ነው ማምነው። እንደዚህ አይነቱ ስልጠና
ምክንያቱም አገልጋይ የእግዚአብሔርን ቃል እንዴት አድርጎ ማጥናት እንዳለበት፣ እንዴት አድርጎ መተርጎም እንዳለበት፣ እንዴት አድርጎ ማቅረብ እንዳለበት፣ አዘገጃጀቱ እንዴት እንደሆነ ካላወቀ ሲጀመር የምናገለግለው እኮ በእግዚአብሔር ቃል ነው የምናገለግለው እና እንደዚህ አይነቱ ስልጠና ፋይዳው እጅግ በጣም ከፍተኛ ነው። ምክንያቱም እግዚአብሔር ለአገልግሎት ጸጋ ይሰጠናል። ጸጋችንን ማሳደግ ግን የእኛ ድርሻ ነው። ስለዚህ በአገልግሎታችን ውስጥ እግዚአብሔር በነፃ ለማይገባን ሰዎች የሚሰጠን ጸጋው አለ። እኛ ግን ያ እግዚአብሔር የሰጠንን ጸጋ አክብረን ጸጋውን ማሳደግ፣ በዛ እግዚአብሔር በሰጠን ጸጋ እንዴት ማገልገል እንዳለብን ማወቅ የእኛ ድርሻ ነው። ስለዚህ የዛሬው አይነቱ ስልጠና ጥቅሙ ምንድን ነው? የመስበክ ጸጋ ያላቸው አገልጋዮች እንዴት አድርገው በዚህ እግዚአብሔር በሰጣቸው ጸጋ ማገልገል እንደሚችሉ፣ ትውልድን እንዴት አድርገው ማዳን እንደሚችሉ፣ ቤተክርስቲያን ማሳደግ እንዴት እንደሚችሉ የሚያግዝ በመሆኑ እጅግ በጣም አስፈላጊ ነው። ሌላው እንግዲህ ያው በክልል ደረጃ የተዘጋጀ በመሆኑ ከተለያየ አጥቢያ የመጡ አገልጋዮች እንደመሆናቸው ትምህርቱን ሲማሩ ያው በየሻይ ብሬክ ላይም እርስ በርስ ይነጋገራሉ እና እነዚህ ንግግሮች፣ ልምድ ልውውጦችም ፋይዳቸው ከፍተኛ ነው። ስለዚህ እንደዚህ አይነቱ የስልጠና ፕላትፎርም ወይም ደግሞ መድረክ አገልጋዮችን ከማሳደግ አንጻር ከፍተኛ ነው ፋይዳው ብዬ አስባለሁ። መጋቢ አንዳርጌ መለስ የተሿሚ አገልጋዮች መንገድ በሚል ርዕስ የእግዚአብሔር ቃል መልእክት አቅርበዋል። ያለ ደጋፊ ብቻውን ለማዳን የበረታ ማንንም የማያማክር ብቻውን ሻምታምር ይሰራል። መጣየን ሰውዬ ባለሙሉ ስልጣን ነው። ጳውሎስ በዚህ ስፍራ ላይ ባለሙሉ ስልጣን ነው። ከሀገር አቋርጦ ማሳደድ የሚችልበትን ደብዳቤ የተቀበለ እስከ መግደል የሚያደርስ ትእዛዝ የሚያስተላልፍ ሰው ነው። ይዞ የመጣው ፈልጎ ሳይሆን ተፈልጎ ለሹመት የበቃው በበረታ መለኮታዊ ድል ተነስቶ ነው። ባለስልጣኑን ባለስልጣን በስልጣን ነበር። አሜን አቤት ዙፋን ሲገለብጥ ጌታ በልባችን ላይ የነገሱትን ነገሮች ደስ አናስብ። እንደኛም ጀግና የለም፣ እንደኛም ኃያል የለም፣ እንደኛም ወንድ የለም። መጣና ወንዱ ኢየሱስ በብርሃን ድል የተነሳ ሰው ነው። ጳውሎስ እንዲሁ ዝም ብሎ እጅ የሰጠን እንዳይመስል፣ እንዲሁ ዝም ብሎ የሰጠን እንዳይመስል ብርሃን ተገልጦ መጋቢ ሽፈራው ፈይሳ የአገልጋዮች ተስፋ መሟጠጥና ዝለት በሚል ርዕስ የእግዚአብሔር ቃል መልእክት አቅርበዋል። በተለያየ ሁኔታ ውስጥ ሙሉ ጊዜያችንን እያገለገልን ያለን አገልጋዮች ነው። ለአገልጋዮች በአገልግሎታቸው ዋና ተግዳሮት ቻሌንጅ ምንድን ነው ተብሎ ቢጠየቅ እያገለገሉ እያለ በርናውት ሲያደርጉ፣ ተስፋቸው ሲሟጠጥ፣ ሲዝሉ መጽሐፍ ቅዱስ ውስጥ በብሉይም ሆነ በአዲስ ኪዳን ውስጥ በዚህ አይነት ኤክስፒሪየንስ ውስጥ ያለፉ ብዙ አገልጋዮች አሉ። ከብሉይ ኪዳን በጣም ጥሩ ምሳሌ የሚሆንልን አንዱ ኤልያስ ታስታውሳላችሁ። በጣም በቃ ተስፋ ቆረጠ፣ ተስፋው ተሟጠጠና እግዚአብሔርን እንዲህ ብሎ ጠየቀ፣ እኔ ከአባቶች አልበልጥምና ነፍሴን ውሰድ አለ። ይህንን እናስታውሳለን። በጣም በርናውት አድርጓል። ታምራት እኮ አይቷል ኤልያስ በዘመኑ። እሳት ከሰማይ ያወረደ ሰው መጽሐፍ ቅዱስ ውስጥ የምናየው ኤልያስን ነው። ነገር ግን በአንድ ሴት ዛቻ ምክንያት በርናውት አደረገና እኔ ከአባቶች አልበልጥምና ነፍሴን ውሰድ ነው ያለው። ዮናስ ሌላው ምሳሌያችን ነው። ብዙ ምሳሌዎች መጥቀስ ይቻላል። እሱም እንደዚሁ በርናውት አድርጎ የተሰጠውን መልእክት ላለማድረስ ወደ ተርሴስ እንደኮበለለ እናስታውሳለን። እና አዲስ ኪዳን ውስጥ ጳውሎስ በተለይ ሁለተኛ ቆሮንቶስ ላይ ስትመለከቱ በጣም በርናውት እንዳደረገ ታያላችሁ። በጣም በርናውት አድርጎ ይሄ ደረሰብን ብሎ በጣም ብዙ ነገር ነው የሚናገረው። ሁለተኛ ቆሮንቶስ 11 ላይ እንደገና ምዕራፍ 1 ላይ ስትመለከቱ በሕይወታችን ተስፋ እስክንቆርጥ ድረስ መከራው በእኛ ላይ በዝቶብን ነበር። ይሄ ራሱ ምን ያህል ጳውሎስ በርናውት አድርጎ እንደነበረ ያመለክተናል፣ ያሳየናል።
እኔ ዛሬ ያገለገልኩት አገልግሎት የአገልጋዮች ተስፋ መሟጠጥ ወይም ዝለት በሚል ርዕስ ነውና አገልጋይ ሲባል ተስፋው የሚሟጠጥ የሚዝል የማይመስላቸው ሰዎች አሉ። የዚህ ቃል ትክክለኛ ትርጉም በርናውት የሚለው ቃል ነውና ይሄ ቃል ምን ነው የሚያመለክተን? አገልጋይ በአገልግሎቱ በርናውት ያደርጋል፣ ተስፋው ይሟጠጣል፣ ይዝላል የሚል ነው። በአሜሪካን ሀገር 87% የሚያክሉ ፓስተሮች አገልግሎታቸው ላይ ከገጠማቸው የተለያዩ ችግሮች የተነሳ ተስፋ ቆርጠው ዝለው አገልግሎታቸውን ትተው ሄደዋል። ይሄ ችግር ለነገዋ የኢትዮጵያ ቤተክርስቲያን አይሆንም ማለት አንችልም፣ ከወዲሁ አስበንበት ካልተጠነቀቀን በስተቀር እና ብዙ የተለያዩ ምክንያቶች ሊኖሩ ይችላሉ። መጽሐፍ ቅዱስም ላይ የተጠቀሱት እኮ የእግዚአብሔር አገልጋዮች በርናውት አድርገዋል። ዮናስ አድርገዋል፣ ኤልያስ አድርገዋል። ወደ አዲስ ኪዳን ስንመጣ ደቀ መዛሙርት አድርገዋል። እንደገና ጳውሎስ አድርገዋል። ብዙ የተለያዩ ችግሮች ሲገጥሟቸው በቃ በርናውት አድርገው አገልግሎታቸውን ይተዋል እና ሁለተኛ ጢሞቴዎስ ላይ እንዲያውም በስም የሚጠራቸው ሰዎች አሉ እኮ ጳውሎስ እከሌ ወደ ድልማጥያ ሄደዋል፣ እከሌ ወደዚህ ሄደዋል። ለምን ነው የሄዱት? በቃ በርናውት አድርገው ነው። ኤልያስ ከገጠመው ችግር የተነሳ አይደለም እንዴ እኔ ከአባቶቼ አልበልጥም ነፍሴን ውሰድ ያላት? እና እንደዚህ አይነት ሁኔታዎች ሊገጥሙን ይችላሉና በተቻለን አቅም እንደዚህ አይነት ሁኔታዎች ሲገጥሙን ምን እናድርግ የሚል መፍትሄ ያላቸውን ሐሳቦች አካፍያለሁ። በመንፈስ በስሜት በአካል ላይ ያሉን ነገሮች ማየት ጥሩ ነው። ጥሞና ጊዜ መውሰድ ጥሩ ነው። ቫኬሽን መውሰድ ጥሩ ነው። እረፍት መውሰድ ጥሩ ነው። ራስን መመርመር ጥሩ ነው። ይህንን የምናደርግ ከሆነ በአምላካችን በእግዚአብሔር ፊት እንደዚህ አይነት ስሜቶች ገዝተውን ተሸናፊ እንድንሆን አያደርገንም እና አገልጋዮች ሆነን በእውነት በጣም ከፍተኛ ጥንቃቄ በአገልግሎታችን ረጅም ዓመት ማገልገል ከፈለግን እነዚህን ነገሮች ማሰብና ማሰላሰል አለብን የሚል ትምህርት ነው ያስተማርኩት። እንግዲህ ብዙ ጊዜ በተለይ በወንጌላውያን አማኞች መካከል ያለን አገልጋዮች ችግር አይገጥመንም ብለን ነው የምናስበው። ሁሌ በከፍታ የምንሄድ፣ ሁሌ በስኬት የምንሄድ፣ ሁሌ አሸናፊዎች እንደምንሆን ነው የምናስበው። ግን አይደለም። መሸነፍ አለ፣ ማጣት አለ፣ መውደቅ አለ፣ ተቀባይነት ማጣት አለ፣ ፋይናንሺያሊ መጎዳት አለ። በሶሻል ደረጃ ላይ በቤተ ክርስቲያንም አካባቢ ማንጠብቃቸው አንዳንድ ፕሬሸሮች ሁሉ ሊገጥሙን ይችላሉ። ይህንን አስበን ከወዲሁ ከተጠነቀቅን በምንም አይነት መንገድ በዚህ ችግር ውስጥ አናልፍምና ትምህርቱ የጥንቃቄ ትምህርት ነው። ከ310 በላይ አገልጋዮች የተገኙበት ፕሮግራም ነው። የዚህ ፕሮግራም ዋና ዓላማ አገልጋዮች የመድረክ ፐርፎርማንሳቸውን በደንብ ማሳደግ እንዲችሉ፣ በተለይም ደግሞ ከገላጭ ስብከት ጋር ተያይዞ ስልጠና ወይም ደግሞ እንደ ሴሚናሪ እየተሰጠ ያለበት ቀን ነው። ይሄ ፕሮግራም ለሙሉ ጊዜ አገልጋዮች እጅግ በጣም ወሳኝ ነው። ምክንያቱም የሙሉ ጊዜ አገልጋዮች የተጠሩ ናቸው። ዋና ስራቸው መስበክ፣ ማስተማር፣ ለህዝቡ መጸለይ ነው። ስለዚህ የያዙትን ስራ በአግባቡ መስራት እንዲችሉ፣ የአገልግሎታቸውን በአግባቡ ማገልገል እንዲችሉ ለነሱ የሚሆን ኢኩፕ የሚደረጉበት ቀን ነው። ስለዚህ ዛሬ በጣም ጥሩ የሚባል ስልጠና ነው የተሰጠው። በወንድማችን ዶክተር ዘለለው አርጋው ነው ዛሬ ይህ ስልጠና የተሰጠው። ስለዚህ አገልጋዮቻችን ወደ የአጥቢያዎቻቸው በሚሄዱበት ጊዜ በተለይ ዛሬ የወሰዱትን ስልጠና እንዲተገብሩ በጣም ብዙ ፑሽ ያደረግንበት ስልጠና ነው። ምክንያቱም አገልጋዮች የመስበክና የማስተማር ክህሎታቸው አሁን ከያዙት በላይ ማደግም ስላለበት በዚህ አቅጣጫ ላይ እጅግ ወሳኝ ስልጠና የተሰጠበት ሁኔታ ነው ያለው። እግዚአብሔርን ስለዚህ ስልጠና በጣም አድርገን ነው የምናመሰግነው። በሚገርም ሁኔታ አገልጋዮቻችን ዲሲፕሊን ሆነው እየሰለጠኑ ያሉበት ሁኔታ ነው። ይሄ ስልጠና ነገም ደግሞ ይቀጥላል። ስለዚህ እግዚአብሔርን እናመሰግናለን። እግዚአብሔር ይባርካችሁ። ተሳታፊዎችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል። ታዬ ፋሪስ እባላለሁኝ። ቃሊቲ የውሃ ልማት ሙሉ ወንጌል አጥቢያ ላይ መጋቢ ነኝ።
በእነዚህ 2 ቀናት ከተደረገው ስልጠና በጣም ጠቃሚ የሆኑ ነገሮች እንደ አገልጋዮች አግኝተናል። አገልጋዮች የተዘጋጀ ስልጠና በመሆኑ ክልሉ በጣም ትልቅ ስራ ሰርቷል ብዬ የምልበትና ብዙ ደግሞ ጠቃሚ የሆኑ ነገሮች ያገኘንበት ስልጠና ነበረ። ትላንትና በዶክተር ዘለለው አርጋው የተሰጠው የገላጭ ስብከት አዘገጃጀትን በተመለከተ መሰረታዊ የሆኑ ነገሮችን ምንም እንኳን በስነ መለኮት ትምህርት የተማርን ሰዎች ብንኖርም ግን ደግሞ አንዳንዴ የተረሱ ነገሮችንም ለማስታወስ ጥራት ያለው መልእክት ለጉባኤ ማቅረብ እንድንችል ትምህርትም ሆነ ስብከት አዘገጃጀት ላይ መሰረታዊ የሆኑ ነገሮችን የጨበጥንበት ያስታወስንበት እና በጣም ያልተሰለቸ ድንቅ ጊዜ ነበረ ቀኑ ሙሉ። ዛሬም እንደዚሁ ደግሞ ጠዋት በፓስተር አንዳርጌ በኩል የተሰጠው አስገራሚ የሆነ የትምህርት ጊዜ ነው የነበረው። እንግዲህ ፓስተር አንዳርጌ እንደ ቀዳሚና ነባር አገልጋይም ከህይወት ልምዳቸውም እንዲሁም ደግሞ ልናውቃቸው የሚገቡ ነገሮችን መሰረታዊ የሆኑ ነገሮችን የመለኮታዊ ተሿሚ ሰው መንገዱ ምን ይመስላል የሚለውን እንድናይ ያደረገ ቆንጆ ጊዜ ነበረን። ከሰዓት በኋላም በፓስተር ሽፈራው ፈይሳ በኩል የተሰጠው ትምህርት እንደዚሁ አገልጋይ በርናውት የሚያደርግበት ወይም ዝለት የሚገጥመው ነገር በምን ምክንያት እንደሆነ እንዴት ከዚያ መውጣት እንደሚችል ለምን ዝለትስ ያጋጥመዋል ወይም ደግሞ እንዴት በርናውት ያደርጋል የሚለውን ለዛ መከላከያ መፍትሄ የሚሆኑ ነገሮችን ያገኘንበት በጣም ቆንጆ የሆነ ጊዜ ነው። በእውነት የክልሉን ስራ አስኪያጆች እንዲሁም ደግሞ ቢሮውንም ጭምር ማመስገን እፈልጋለሁ። ምክንያቱም ይሄ የፕሬዚዳንቱና የሌሎቹ የስራ አስኪያጆቹ የቦርዱ የቢሮ ጥረት ሁሉ ውጤት ነውና በጣም ቆንጆ ነገር ነው። መቼም በየጊዜው እንዲህ አይነት ነገሮች ይዘጋጃሉ። ሆኖም አሁን ደግሞ ለየት ባለ መልኩ የተለያዩ ፕሮግራሞቻችንን ዘግተን አንዳንድ ነገሮቻችንን ትተን ቁጭ ብለን እንድንከታተል ያደረገን ጥሩ ስራ ነበረ። ይበል የሚያስብል ነው። እግዚአብሔር አብዝቶ ይባርካችሁ ልል እወዳለሁ። እኔ ወንጌላዊት አስቴር እባላለሁ። የመጣሁት ከገርጂ አጥቢያ ነው። የዛሬ ስልጠና በጣም አስፈላጊ በጣም ጠቃሚ ስልጠና ሆኖ አግኝቻለሁኝ። ክልላችንም ደግሞ ይህንን ርዕስ መርጦ ይህንን ስልጠና በማዘጋጀቱ በእውነት በጣም ደስ ብሎኛል። እንግዲህ በቀጣይ አገልግሎቴም ደግሞ ይህንን ትምህርት በመከተል የበለጠ ለመስራት ራሴንም ያነሳሳኝ ስልጠና ነው። ይህንን ለማለት ፈልጋለሁ። በጣም ጠቃሚ፣ በጣም አስፈላጊ፣ በጣም ጊዜያዊ ወቅታዊ የሆነ ማለት ነው ወቅታዊ የሆነ ስልጠና ነው። በዚህ በጣም ደስ ብሎኛል። በጣም ተጠቃሚ ነኝ። በጣም ብዙ ነገሮችን እንግዲህ እንዳይ ጠቅሞኛል እስካሁን ስንወስድ በነበረው ስልጠና ውስጥ። በቀጣይ ደግሞ የራሴን ትግል የራሴን ትጋት እንደሚጠይቀኝና ብዙ ነገር ደግሞ መስራት እንዳለብኝ በዚህ ተረድቻለሁ። ያው እግዚአብሔር በውስጣችን ያስቀመጠው ለሌሎች የምናካፍልበትን መንገድ እንዲሁም ደግሞ ህይወት ለዋጭ የሆነውን የእግዚአብሔርን ቃል በአግባቡ ለመድረስ ላለበት ማድረስ እንዳለብን ከገለገልኩት ከሰበኩት በላይ እንዴት አድርጌ ደግሞ መስበክ እንዳለብኝም እግዚአብሔር በብዙ ጠቅሞኛል። አስተማሪያችንን ዶክተር ዘለለውን እግዚአብሔር ይባርከው። በዚህ ዘመን እሱን ደግሞ እግዚአብሔር ለኛ ስለሰጠ በእውነት እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄንን ማለት ነው ፈልገው። መጋቢ ጌታውን ሰለሞን ባላለሁኝ ማገለግል በአጥቢያ ጎሮ ሰፈራ ሙሉ ወንጌል ውስጥ ሲሆን በዚህ በሁለቱ ቀን ስልጠና ከአገልግሎታችን ጋር በተገናኘ አገልግሎታችን እንዴት ውጤታማ በሆነ መንገድ ማገልገል እንደምንችል አስፈላጊ የሆኑ ስልጠናዎችን ወስደናል። በመጀመሪያው ቀን ስልጠናችን ስለ ገላጭ ስብከት ነው ሙሉ ቀን ያየነው። የገላጭ ስብከት እንደ አንድ የተጠራ አገልጋይ ዋናው አገልግሎታችን እግዚአብሔርን ቃል መስበክ ስለሆነ ለእግዚአብሔር ቃል ታማኝ ሆነን እንዴት መስበክ እንዳለብን እንዴት የምናገለግለውን ሕዝብ እግዚአብሔር ቃል ማነጽ እንዳለብን በጥልቀት በምሳሌዎች ተመልክተናል። እንዲሁም ጥሩ የፍቅርን የመተዋወቅ ጊዜ አሳልፈናል። በሁለተኛ ቀን ደግሞ ከወሰድናቸው ትሬኒንጎች ስለ መለኮታዊ ሹመትና እንዲሁም ደግሞ ስለ በርናውት ተመልክተናል። እነዚህ ሁለት ትምህርቶች ደግሞ በጣም አገልግሎታችንን በትኩረት እንድንመለከት እንድናይ አድርገውናልና የሁለቱ ቀን ስልጠና በጣም ጥሩ የሚባል ስልጠና ነው። በብዙ መልኩ በተለይ በቤተክርስቲያን ውስጥ ለሚያገለግሉ ብዙ አገልጋዮች
አስፈላጊ ትሬኒንጎችን አግኝተንበታል፣ ሀሳቦችን አግኝተንበታል። መጨረሻ ማስተላለፍ እንግዲህ መጨረሻ ማስተላለፍ የምፈልገው በዚህ በሁለቱ ቀንም ስልጠና በጣም ሲነገር እንደነበረው አገልጋይ በዋናነት የተጠራው የእግዚአብሔርን ቃል ለመስበክ ለማስተማር ነው። ስለዚህ መጽሐፍ ቅዱስም እንደሚል በጊዜው ማለት ጊዜውም ቃሉን ስበክ እንደሚል አገልጋዮች ሁላችን የእግዚአብሔርን ቃል በጥልቀት እያጠናን እግዚአብሔርን ቃል መስበክ እንዳለብን አስበው ወዳለሁ። ሌሎች ስራዎች ብዙ ሀሳባችንን ሳይበታትኑት በዋናነት የተጠራንበት ዓላማ እግዚአብሔርን ቃል በሚገባ ለማገልገል ነውና እሱ ላይ ፎከስ እናድርግ ብዬ እላለሁ። አመሰግናለሁ።